የከበረ ነጻነት መጽሐፍ በአገልጋይ ብሩክ ኃይለ ሚካኤል ምዕራፍ 2 የክርስቶስ ኢየሱስ ጀብድ ገጽ 30 ርዕስ በክርስቶስ የመሆን ትርጉም። ሀገራችን የብዙ ዘርና ጎሳዎች መገኛ ሀገር እንደመሆኗ በክርስቶስ የሚለውን ሐሳብ ለመረዳት ቀላል ነው። ኢትዮጵያ ውስጥ ተወልዶ ዘሩን ያልተጠየቀ ወይም ባንድም በሌላም በአባትሽ ምንድነሽ ያልተባለ ሰው ብዙም አይሆንም። የአባትን ብሔር መናገር በተዘዋዋሪ ያንተ ማንነት መልስ ሆኖ ይወሰዳል። መጽሐፍ ቅዱስን ለሰው ልጆች ጠቃሚ ካደረጉት ሐሳቦች መካከል በክርስቶስ የሚለው ቃል ቀዳሚው እንደሆነ አምናለሁ። ምክንያቱም መጽሐፍ ቅዱስ በብሔራችን፣ በአካባቢያችን፣ በጸባያችን፣ በተግባራችን፣ በእውቀታችን፣ በፖለቲካ አቋማችንና በሃይማኖቶቻችን ላይ መሠረት በማድረግ ከተሰጠን ማንነት በተለየ መልኩ በክርስቶስ የተሰጠንን ማንነት ይነግረናል። አንድ ሰው ከላይ ባሉት የተለያዩ መሠረቶች ላይ ቆሞ እኔ የሚልበትን ዕውቀት እንደሚይዘው ሁሉ የእግዚአብሔር ቃል ላይ ቆሞ በክርስቶስ እኔ የሚልበትን ዕውቀት መያዝ ያስፈልገዋል። ክርስቶስ የሚለው ቃል በዕብራይስጥ መሲህ ሲሆን በግሪክ በቀጥታ ክርስቶስ የሚል ነው። በሙሴ መጻሕፍት፣ በዳዊት መዝሙርና በነቢያት ትንቢት በተደጋጋሚ ይመጣል የተባለው ክርስቶስ ወይም አዳኝ ጌታችን ኢየሱስ ነው። ሐዋርያት የስብከታቸው ዋና ግብ ኢየሱስ ክርስቶስ መሆኑን ማሳመን ነበር። ኢየሱስ በግልጽ ቃል ነቢያት ይመጣል ብለው የተናገሩት መሲህ ክርስቶስ እርሱ እንደሆነ ተናግሯል። በቅንፍ ማርቆስ ምዕራፍ 14 ከቁጥር 61 እስከ 62፣ ማቴዎስ ምዕራፍ 11 ቁጥር 3። ሐዋርያው ጴጥሮስ በሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ የመጀመሪያውን ስብከት ሲያውጅ እግዚአብሔር ይህንን እናንተ የሰቀላችሁትን ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ ብሏል። እንዲሁም ሐዋርያው ዮሐንስ በጻፈው የወንጌል መልእክት መጨረሻ ላይ የጻፍኩትን ሁሉ የጻፍኩት ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት እንዲኖራችሁ ነው ይላል። በቅንፍ ዮሐንስ ወንጌል ምዕራፍ 20 ቁጥር 31። ሐዋርያው ጳውሎስም ገና ኢየሱስ በገባው ወራቶች ኢየሱስ ክርስቶስ መሆኑን ይሰብክ እንደነበር፣ ሳኦል ግን እየበረታ ሄደ። በደማስቆ ለሚኖሩትም አይሁድ ኢየሱስ እርሱ ክርስቶስ መሆኑን በማስረጃ እያቀረበ አፋቸውን ያስይዛቸው ነበር በማለት ሐዋርያው ሉቃስ ይነግረናል። በቅንፍ ሐዋርያት ሥራ ምዕራፍ 9 ቁጥር 22። በተመሳሳይ ለኢትዮጵያዊ ጃንደረባ ወንጌል የነገረው ሐዋርያው ፊልጶስ በፍጹም ልብህ ካመንክ መጠመቅ ትችላለህ ብሎታል። ከዚያ ካመንክ ያለው ምን እንደሆነ በጃንደረባው መልስ ውስጥ እናያለን። ጃንደረባው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ በማለት መልሷል። ከዚህ በተጨማሪ የሐዋርያቱ መሠረታዊ ስብከት ኢየሱስ ክርስቶስ መሆኑን ማስተማር ነበረ። በቅንፍ ሐዋርያት ሥራ ምዕራፍ 5 ቁጥር 42፣ ሐዋርያት ሥራ ምዕራፍ 18 ቁጥር 28። ክርስቶስ ማለት ትርጉሙ የተቀባ ወይም የተመረጠ ማለት ነው። ኢየሱስ የተቀባ መሆኑ ይህን ያህል መስበክ ጥቅሙ ምንድን ነው? ጥቅሙ ኢየሱስ የተቀባ መሆኑ ላይ አይደለም። እስራኤላውያን አንድ ሰው ተቀብቷል ሲባል መጀመሪያ የሚጠይቁት የተቀባው በማን ነው የሚለውን ነው። ምክንያቱም መቀባት በእስራኤል ታሪክ ውስጥ መሠረታዊ የሆነ መንፈሳዊ ሥርዓት ነው። ቅባት እግዚአብሔር ሕዝቡን ከመጣባቸው ጠላት ለማዳን የሚጠቀምበትን ሰው የሚሾምበት መንገድ ነው። በብሉይ ኪዳን የእስራኤላውያን ታሪክ ስታጠና የተቀባን ሰው አለመከተል የእግዚአብሔርን የመዳን መንገድ ካለመከተል ጋር እኩል ነው። ቅባት የእግዚአብሔር ምርጫ ነው። የእስራኤል ሕዝብ ሁሉ እግዚአብሔር ከቀባው ሰው ጋር እንደሚሆን ያውቃሉ። ከተቀባ ሰው ጋር መተባበር ከእግዚአብሔር ጋር መተባበር ነው። በእስራኤላውያን ዘንድ አንድ ሰው ሲቀባና ሲገለጥ እንደ ሀገር ደስታና ጭፈራ አለ። መላው የእስራኤል ማኅበርና አማካሪዎች ለጦርነት መውጣት ፈልገው አንድ የተቀባ ሰው እንዳትወጡ ካለ ማንም አይወጣም።
ስለ ክርስቶስ ስናስብ ስለ አንድ ግለሰብ ከማሰብ ማለፍ አለብን። ክርስቶስ የኢየሱስ ተቀያሪ አማራጭ ስም አይደለም። ክርስቶስ እግዚአብሔር እንደ ጸጋው ባለጠግነት ለሰው ልጅ የሰጠውን የራሱን ማንነት የሚያመለክት ሐሳብ ነው። ክርስቶስ የእግዚአብሔርን ዓለም የነጻ ጽድቅ ሥርዓትን የሚወክል ቃል ነው። ክርስቶስ እንዲሁ ከዓለም ፍጥረት በፊት ለሰዎች በነጻ የተሰጠ የእግዚአብሔር ማንነት ነው። ይህንን ማንነት በኃጢአት ምክንያት እንዳናይ ሆነን በጨለማ ነበርን። ይሁን እንጂ ይህ ማንነት ስለኛ እውነት መሆኑን እግዚአብሔር ያውቅ ነበረ። ከዚህ የተነሳ መጽሐፍ ክርስቶስን የእግዚአብሔር ምስጢር ብሎ ይጠራዋል። በቅንፍ ቆላስይስ ምዕራፍ 2 ቁጥር 2 ሐዋርያው ጳውሎስ የክብር ተስፋ የሆነው በእናንተ ውስጥ ያለው ክርስቶስ ነው በማለት ይነግረናል። በቅንፍ ቆላስይስ ምዕራፍ 1 ከቁጥር 26 እስከ 27 ክርስቶስ ከብዙ ትውልዶች ምስጢር ሆኖ የቆየ አሁን ግን በወንጌል አማካኝነት በሰው ሁሉ ውስጥ እንዳለ የተገለጠ የውስጠኛው ማንነታችን ማንነት ነው። በተመሳሳይ ሐዋርያው ጴጥሮስ ክርስቶስ ዓለም ከመፈጠሩ በፊት የነበረ የእግዚአብሔር ሐሳብ እንደሆነና አሁን ግን ከእርሱ የጠፉትን የሰው ልጆች ለማዳን እንደተገለጠ ይነግረናል። ከቀድሞ አባቶቻችሁት ከወረሳችሁት ከንቱ ከሆነ ሕይወት የተዋጃችሁት በወርቅ እንዳልሆነ ታውቃላችሁ። ነገር ግን እናንተ የተዋጃችሁት በክርስቶስ ክቡር ደም ነው። እርሱ ወይም ክርስቶስ አስቀድሞ የታወቀው ዓለም ከመፈጠሩ በፊት ሲሆን አሁን ግን በመጨረሻ ዘመን ስለ እናንተ ተገለጠ። በቅንፍ 1 ጴጥሮስ ምዕራፍ 1 ከቁጥር 18 እስከ 20 በኢየሱስና ክርስቶስ በሚባሉት ስሞች መካከል ያለውን ልዩነት እንድትረዳ ፈልጋለሁ። ኢየሱስ እንዳንተ አይነት ፍጹም ሥጋን ለብሶ ለተገለጠ አምላክ የተሰጠ ስም ነው። ክርስቶስ ደግሞ ኢየሱስ በምድር በሥጋ ላንተ እንዲቆጠር ለኖረው ሕይወትና መስቀል ላይ ለሠራው ሥራ የተሰጠው ስም ነው። እግዚአብሔር የኢየሱስን ሕይወት ሥራና ምልልስ ክርስቶስ አድርጎታል። ይህ ማለት የኢየሱስ ሥራ ለሰው ሁሉ ተቆጥሮ የተቀባ የመዳኛ መንገድ አድርጎታል ማለት ነው። ኢየሱስ መንገዱ እኔ ነኝ፣ እውነትና ሕይወትም እኔው ነኝ፣ በእኔ ካልሆነ በስተቀር ወደ አብ የሚመጣ የለም ያለው ለዚህ ነው። በቅንፍ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 አሁን መጽሐፍ ኢየሱስ ክርስቶስ መሆኑን እንድታምን ብቻ ይጠይቃል። በቅንፍ ሉቃስ ምዕራፍ 24 ከቁጥር 25 እስከ 26፣ ዮሐንስ ወንጌል ምዕራፍ 8 ቁጥር 24፣ አንደኛ ዮሐንስ ምዕራፍ 5 ቁጥር 1። አስተውል። ኢየሱስ ክርስቶስ እንደሆነ እመን ማለት ኢየሱስን በማመን ክርስቶስ አድርገው ማለት አይደለም። ኢየሱስን እግዚአብሔር ያለማንም ፍቃድ ክርስቶስ አድርጎታል። ማንም ኢየሱስ ክርስቶስ እንደሆነ ባያምን ኢየሱስ በእግዚአብሔር ፊት ለሰው ሁሉ ክርስቶስ ተደርጓል። እመኑ ስንል እያልን ያለነው በማመን ኢየሱስን ክርስቶስ አድርጉት ሳይሆን ኢየሱስ ክርስቶስ እንደሆነ እወቁ ነው። እግዚአብሔር ኢየሱስ ወደ ምድር ከመምጣቱ በፊትም በክርስቶስ ለሰው ሁሉ የተዘረጋ እጅ ነበረው። ነገር ግን ሰው ወደ እግዚአብሔር ለመቅረብ ሕግ የሚባል ረዥም መንገድ ስለፈጠረ ወደ እግዚአብሔር መቅረብ ተስኖት ነበረ። እግዚአብሔር ይህንን መንገድ ለማጥፋት በሥጋ ተገለጠ። በሥጋ የተገለጠው ኢየሱስ ሰው እግዚአብሔር ጋር ለመድረስ መሄድ የሚገባውን መንገድ ሁሉ ሄዶ ለሰው ዘር ሁሉ ክርስቶስ ሆነ። እግዚአብሔር በክርስቶስ ተቀብሎሃል ማለት እግዚአብሔር በራሱ ሥራ ተቀብሎሃል ማለት ነው። ሃይማኖት እግዚአብሔር የሰው ልጆችን ከሥራቸው የተነሳ ስለሚጠላ በኢየሱስ በኩል ሸፍኖ ተቀብሏቸዋል ይላል። ይህ ስህተት ነው። እግዚአብሔር ሰውን ጠልቶ አያውቅም። እግዚአብሔር የሚጠላው የሰውን ምድራዊ የሕግ አስተሳሰብ ነው። እግዚአብሔር ሰውን በክርስቶስ ተቀብሏል ማለት ሰውን በራሱ ሥራ አይቀበልም ማለት እንጂ ሰውን ይጠላል ማለት አይደለም። ሰውን በክርስቶስ በኩል ወይም በራሱ ሥራ መቀበሉ ፍቅሩን እንጂ ሰውን መጥላቱን አያሳይም። እግዚአብሔር ከሰዎች በሙሴ ሕግ አማካኝነት የጠየቀውን ነገር ሙሉ በሙሉ ኢየሱስ አቀርቦለታል። እግዚአብሔር በኢየሱስ ሥራ ረክቷል። ይህንን የኢየሱስ ሥራ ለሰው ሁሉ ክርስቶስ እንዲሆን አድርጎታል።
እንደነገርኩ እግዚአብሔር በሰዎች ሥራና ጥረት አይረካም፣ እንዲያውም እጅግ ይረብሸዋል። ከሕግ በታች የሚመላለሱ ሁሉ የቁጣ ልጆች ሆነዋል። በቅንፍ ኤፌሶን ምዕራፍ 2 ቁጥር 3። ነገር ግን ተሰውሮ በነበረው ምስጢር መገለጥ አማካኝነት ወደ ጸጋው ወንጌል የፈለሱ ሁሉ በእግዚአብሔር ፊት ከቁጣ ልጅነት አምልጠዋል። በቅንፍ ቆላስይስ ምዕራፍ 1 ከቁጥር 13 እስከ 14። የተሰቀለውን ክርስቶስ የምንሰብክበት ግብ ሰዎች ወደ እግዚአብሔር ያለ ፍርሃት እንዲቀርቡ ለማስቻል ነው። ዓለም ከሕግ በታች በመሆን ለእግዚአብሔር ፈገግታ በሚደረግ ወግና ሥርዓት እየተመራች ነው። በቅንፍ አንደኛ ዮሐንስ ምዕራፍ 5 ቁጥር 19። ወንጌል ደግሞ እግዚአብሔር ደስታው በሆነው ኢየሱስ ክርስቶስ ምክንያት የሰውን ዘር ሁሉ ያለ አንዳች ቅድመ ሁኔታ እንደተቀበለ ያበስራል። በቅንፍ ሐዋርያት ሥራ ምዕራፍ 14 ቁጥር 15። እግዚአብሔር የሰው ልጆች ኢየሱስ ክርስቶስ መሆኑን አምነው በድፍረት ወደ እርሱ እንዲቀርቡ ይፈልጋል። ሳትሰራ በክርስቶስ ወይም በኢየሱስ ሥራ አማካኝነት ከእግዚአብሔር ጋር ተመሳሳይ የሆነ ማንነት ተካፍለሃል። ይህ የሆነው ከሚምር ከእግዚአብሔር የተነሳ ነው። ምሕረት ለወደደ ወይም ለሮጠ አይደለም፣ ከሚምር ከእግዚአብሔር ነው እንጂ። በቅንፍ ሮሜ ምዕራፍ 9 ቁጥር 16፣ ሮሜ ምዕራፍ 3 ቁጥር 24፣ ኤፌሶን ምዕራፍ 2 ቁጥር 5፣ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9። እግዚአብሔር መስቀል ላይ በክርስቶስ ያስገኘው የመስቀሉ ስኬት ለዚህ ዓለም ሥርዓት ሞኝነት ነው። ዓለም አንድ መስቀል ላይ የተሰቀለን ሰው የዓለምን ሕዝብ ኃጢአት ተሸክሟል ብሎ መቀበል ይሳናታል። በአንዱ ሞት ሁሉ ሞተዋል፣ በአንዱ መነሳት ሁሉም ተነስተዋል፣ በአንዱ በአብ ቀኝ መቀመጥ ሁሉም ተቀምጠዋል ብሎ ማመን ለዚህ ዓለም ሃይማኖት ኑፋቄ ነው። ነገር ግን ይህንን እውነት ማንም ከማመኑ በፊት እግዚአብሔር ያምነዋል። በወንጌል ስብከት የእግዚአብሔርን ምስክርነት የተቀበሉት ሞኝ መሳዮችን በሕይወት ለማንገስ የእግዚአብሔር ፍቃድ ሆኗል። በቅንፍ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 21። እግዚአብሔር የሚያምነው ክርስቶስ እንደሞተና እንደተነሳ ሳይሆን ከክርስቶስ ጋር ሰው ሁሉ እንደሞተና እንደተነሳ ነው። እግዚአብሔር ይህንን እምነት ያመነው ዓለም ከመፈጠሩ በፊት ነው። በቅንፍ ራእይ ምዕራፍ 13 ቁጥር 8። ይህ ማለት እግዚአብሔር በራሱ ሥራ ሰዎችን ስለ ማጽደቅ ያመነው ኢየሱስ ሲሞት ሳይሆን ከመጀመሪያው ነው። ነገር ግን ሰው ከዚህ የክብር እውነት በመውደቁ እግዚአብሔር ሰዎችን ዳግመኛ በክርስቶስ ለማዳን ግልጽ ስሌት ሰርቷል። ይህ ስሌት ልጁ ኢየሱስ ከመምጣቱ በፊት በነቢያት በኩል ግልጽ የተደረገ ነው። ስሌቱ ሰዎችን ሁሉ በኢየሱስ ክርስቶስ ውስጥ መክተትና እርሱ ያደረገው ሁሉ ለሰዎች መቁጠር ነው። ነቢዩ ሆሴዕ ይህንን እውነት በትንቢት ሲናገር ከ2 ቀን በኋላ ያነቃናል፣ በእርሱ ፊት እንድንኖር በሦስተኛው ቀን ያስነሳናል አለ። በቅንፍ ሆሴዕ ምዕራፍ 6 ቁጥር 2። ክርስቶስ ያለ ኃጢአቱ የሰቀሉት ሰዎች አንድ ሰው እየሰቀሉ እንደሆነ ቢያስቡም እግዚአብሔር ግን እንዲያ አያስብም ነበር። በእግዚአብሔር ስሌት መሠረት የአንድ ሰው ኑሮ የሰው ዘር ሁሉ ኑሮ፣ የአንድ ሰው ሞት የሰው ዘር ሁሉ ሞት፣ የአንድ ሰው ከሞት መነሳት የሰው ዘር ሁሉ መነሳት፣ የአንድ ሰው በእግዚአብሔር ቀኝ መቀመጥ የሰው ዘር ሁሉ መቀመጥ ነበር። ምናልባት ክርስቶስ ሰው እንዳይሞት የሰውን ሞት እንደሞተ ሲነገር ሰምተ ሊሆን ይችላል። በቅንፍ ዮሐንስ ወንጌል ምዕራፍ 11 ከቁጥር 50 እስከ 51። ስለዚህ እውነት ትክክለኛ መረዳት እንዲኖር እፈልጋለሁ። ኢየሱስ ክርስቶስ የሞተው ሰው በሞት ሕይወት እንዳይመላለሱ ነው። ነገር ግን ክርስቶስ ሲሞት በሕይወት የተረፈ ማንም ሰው የለም። ክርስቶስ የሞተው ሰው እንዳይሞት ሳይሆን አሮጌ የተባለው አዳማዊ ሰው ሁሉ እንዲሞት ነው። መጽሐፍ አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ ይላል። በቅንፍ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14። ክርስቶስ ሲሞት ሰው ሁሉ ሞቷል። ምክንያቱም ሰው እየኖረ የነበረው ሕይወት መገደል የነበረበት ከሕግ በታች የሆነ ሕይወት ነበር። የኢየሱስ ሞት ሰው እንዳይሞት በሰው ቦታ ተቀያሪ ወይም ሰብስቲቲዩሽን
መሆኑን ከማሳየት በተጨማሪ የሰውን ሁሉ ለሕግ መሞትን እንዲወክል ወይም ሪፕሬዘንቴሽን ለማሳየት የተደረገ ነው። በቅንፍ ዮሐንስ ወንጌል ምዕራፍ 12 ቁጥር 32፣ ሮሜ ምዕራፍ 7 ቁጥር 4። ኢየሱስ ሞቴን ሊያስቀር በእኔ ቦታ ለእኔ ሞቷል የሚለው የወንጌል መረዳት ግማሽ መረዳት ነው። በኢየሱስ የመስቀል ሞት ከሞት መነሳት ወደ ሰማይ ማድረግና በአብ ቀኝ መቀመጥ ውስጥ ሰው ሁሉ እንዳለ ስናውቅ የወንጌል እውነታን በሙላት ተረድተናል ማለት ነው። ይህንን እውነት ሐዋርያው ጳውሎስ ከሮሜ ምዕራፍ 7 ቁጥር 2 ጀምሮ ሲያስረዳ አንድ ሴት ከባሏ ጋር በሕግ የምትታሰረው ባሏ በሕይወት እስካለ ድረስ ነው በማለት ይጀምራል። በዚህ ምሳሌ ውስጥ ሴቷ ከሕግ በታች የሚኖሩን ሰዎች ስትወክል፣ ባሏ ደግሞ ሕግን ይወክላል። የዚች ሴት ነፃነት ለማረጋገጥ የመጀመሪያው መንገድ የባሏ ሞት ሲሆን ሁለተኛው የእርሷ ሞት ነው። ሐዋርያው ባሏ ሊሞት ስላልቻለ የሴትየዋ ነፃነት በሁለተኛው መንገድ ተረጋግጧል ይለናል። በክርስቶስ ሞት አማካኝነት ለኦሪት ሕግ እናንተ ሞታችኋል። በቅንፍ ሮሜ ምዕራፍ 7 ቁጥር 4 ሕያው ቃል። ኢየሱስ ክርስቶስ በምድር ላይ የኖረው ማንነት ሁሉ በአባት እግዚአብሔር ፍቃድ ላንተ ተቆጥሯል። በእግዚአብሔር አቆጣጠር መሠረት ክርስቶስ በአባቱ ፍቃድ የኖረው ኑሮ ሁሉ ሲኖር ሰው በክርስቶስ ውስጥ ነበረ። እግዚአብሔር ክርስቶስ እንዳስደሰተው በቆጠረበት ቦታ ሁሉ አንተ በክርስቶስ ውስጥ ነበርክ። በቅንፍ ዮሐንስ ወንጌል ምዕራፍ 14 ቁጥር 20። እግዚአብሔር አንተን በአንተ ሥራ ላይ ተመስርቶ አያይህም፣ ምክንያቱም አንተ እርሱን ለማስደሰት የማትችል መሆንህን ያውቃል። እግዚአብሔር አንተን በክርስቶስ ውስጥ አድርጎሃል። ኢየሱስ ሰው ለሆነው ነገር እንጂ ሰው መሆን ላለበት ነገር ምሳሌ አይደለም። በእግዚአብሔር እይታ ኢየሱስ ሲኖር ሰው ሁሉ ኖሯል። ኢየሱስ ሲሞት ሰው ሁሉ ሞቷል። ኢየሱስ ከሞት ሲነሳ ሰው ሁሉ ተነስቷል። በመጨረሻም ኢየሱስ ከሞት አርጎ በአብ ቀኝ ሲቀመጥ ሰው ሁሉ ተቀምጧል። ሐዋርያው ጳውሎስ እንዲህ በማለት ይሰብካል። ከእንግዲህስ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደ ተሰቀለ እናውቃለን። በቅንፍ ሮሜ ምዕራፍ 6 ቁጥር 6። አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። በቅንፍ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታልና። በቅንፍ ገላትያ ምዕራፍ 3 ቁጥር 27። ከክርስቶስ ጋር ካላችሁ አንድነት የተነሳ የትኛውም መበረታታት፣ ከፍቅር የሆነ መጽናናት፣ የመንፈስ ኅብረት፣ ምሕረትና ርኅራኄ ካላችሁ። በቅንፍ ፊልጵስዩስ ምዕራፍ 2 ቁጥር 1። እግዚአብሔርም ከክርስቶስ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። በቅንፍ ኤፌሶ ምዕራፍ 2 ቁጥር 6። እንዲህ የሚለው ቃል የታመነ ነው። ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን። በቅንፍ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 11። ዛሬ ወደ እግዚአብሔር የአቆጣጠር ስልት እንድትገባ እጋብዝሃለሁ። መጽሐፍ ለኃጢአት እንደሞታችሁ ነገር ግን በክርስቶስ ኢየሱስ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ ይላል። በቅንፍ ሮሜ ምዕራፍ 6 ቁጥር 11። ቁጠሩ የሚለው የግሪክ ቃል ሎጊዞማያ ሲሆን ትክክለኛ የስነ አመክንዮ ላይ የተመሠረተ መቁጠርን፣ ማሰብን እና መመዘንን የሚያመለክት ነው። ራሱን መመዘን ለሚፈልግ ሰው ሁሉ ትክክለኛው ስነ አመክንያዊ እግዚአብሔር ሰውን የሚመዝንበት መንገድ ነው። አንድ ጊዜ ከክርስቶስ ጋር እንደ ሞትክ ስታውቅ ኃጢአት አንተን መግዛት የሚችልበት አቅም ያጣል። ምክንያቱም መጽሐፍ ከክርስቶስ ጋር የሞተ ከኃጢአቱ ነፃ ነው ይላልና። በቅንፍ ሮሜ ምዕራፍ 6 ቁጥር 7። እግዚአብሔር ሰውን ሁሉ የሚያስበው በክርስቶስ ነው። ክርስቶስ የሠራውን ሥራ ለራስህ ከቆጠርክ ትክክለኛውን አቆጣጠር አግኝተኸዋል። ከዚያ ቀን ጀምሮ ማንም ሰው አንድ ጥቅስ በመጥቀስ የእግዚአብሔር ክብር የጎደለ ኃጢአተኛ እንደሆንክ ሊኮንንህ አይችልም። ኢየሱስ ከአባቱ ዘንድ የተሰጠውን ክብር ሁሉ ላንተ ተናዟል።
በቅንፍ ዮሐንስ ወንጌል ምዕራፍ 17 ቁጥር 22 ኑዛዜው በሞቱና በትንሣኤው ተፈጽሟል። በቅንፍ ዕብራውያን ምዕራፍ 9 ከቁጥር 16 እስከ 17 በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ በክርስቶስ ኢየሱስ ሞትና ትንሣኤ የሰው ዓይን ያላየውን ጆሮ ያልሰማውን የሰው ልብ ያላሰበውን ነገር እንዳዘጋጀ ይነግረናል። ይህንን ሐሳብ ብዙዎች ሰማይ ላይ ስንሄድ ተዘጋጅቶ የሚጠብቀን ነገር እንደሆነ ያስባሉ። ነገር ግን ይህ ቃል እግዚአብሔር በኢየሱስ ሞትና ትንሣኤ ሊያደርግ ያሰበውን በነቢዩ ኢሳይያስ በኩል የገለጸበት ቦታ ሲሆን ሐዋርያው ጳውሎስ አሁን በክርስቶስ መስቀል እንደተፈጸመ ነግሮናል። ቃሉ ከሞት በኋላ ስላለ ተስፋ አይናገርም። ዓይን ያላየው ጆሮ ያልሰማውና የሰው ልብ ያላሰበው እግዚአብሔር በክርስቶስ ሞት አማካኝነት የሰው ልጆችን ሁሉ ያለ ሕግ ወደ ራሱ እንደሚያቀርብ ነው። አንተ እጅግ የከበርክ ነህ። ይህ ክብር ዕለት ዕለት በውስጥ በገባው መንፈስ ቅዱስ አማካኝነት እየጨመረ ይሄዳል። በቅንፍ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 በክርስቶስ ውስጥ ለእግዚአብሔር የሚታየው ያልተቀደሰ፣ ያልጸደቀ፣ ነፃ ያልወጣ፣ ያላሸነፈ፣ ያልዳነ፣ የረከሰና የሚያበሳጨው ሰው የለም። እግዚአብሔር በክርስቶስ በኩል ስለሚያይህ አንድያ ልጁን በሚወደው ልክ አንተን ይወድሃል። በቅንፍ ዮሐንስ ወንጌል ምዕራፍ 16 ቁጥር 27 አሁን ኢየሱስ ያንተ ማንነት ሆኗል። እኔ ብለህ የምታወራው ነገር ኢየሱስ ያልሆነው ከሆነ ውሸት ነው። እግዚአብሔር ስለ አንተ ማንነት ሲያወራ የሚያወራው ስለ ክርስቶስ ማንነት ነው። ከክርስቶስ ውጪ በሥጋ የምትተረጎምበት ጊዜ አሮጌ ተብሎ ተሽሯል። ቤተሰብህ፣ ዘርህ፣ ጓደኞችህና ሰፈር ከሁኔታዎች ተነስተው ስም ሊሰጡህ ይችላሉ። ይሁን እንጂ እርሱ ያንተ ማንነት አይደለም። በስህተት ውስጥ ልታልፍ ትችላለህ። ስህተትህ ግን አንተ አይደለህም። ይህም መጽሐፍ ስለዚህ ካሁን ጀምሮ ማንንም በውጫዊ ነገር አንመዝንም፣ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ አዲስ ሆኗል እንደሚለው ነው። በቅንፍ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 16 እስከ 17 በዚህ ጥቅስ ውስጥ በክርስቶስ ቢሆን የሚለው ቃል አንተን አዲስ ፍጥረት ለማድረግ የቀረበ መጠይቅ አይደለም። ምክንያቱም በክርስቶስ መሆንህ መስቀል ላይ ተረጋግጧል። በክርስቶስ ስለሆንክ ከእርሱ ጋር አብረህ ሞተሃል። በቅንፍ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 በክርስቶስ ሆነ አብረህ ከሞትክ አብረህ መነሳትህም ተፈጽሟል። በቅንፍ ሮሜ ምዕራፍ 6 ቁጥር 5 ቆላስያስ ምዕራፍ 2 ቁጥር 12 ኤፌሶ ምዕራፍ 2 ቁጥር 6 አዲስ ፍጥረት መሆን የምትጠብቀው የወደፊት ክስተት አይደለም። አንተ አሁን ሙሉ በሙሉ አዲስ ፍጥረት ነህ። አዲስ ፍጥረት ማለት ሕግ የማይገዛው በኃጢአት የማይታወቅ ፍጹም ጻድቅ የሆነ ፍጥረት ማለት ነው። የሰው ልጆች መሐንዲስ ስለ ሰው የሚያብራራውን መቀበል ይኖርብሃል። መሐንዲሱ ሰው የሚተረጎመው መስቀል ላይ በተሰቀለው በክርስቶስ በኩል ነው በማለት ወስኗል። በአንተ ጉዳይ ላይ የእግዚአብሔርን አቆጣጠር ተቀላቀል። ኢየሱስ ከሞቱ ጋር ሁላችን አብረን እንደምንሞት ነግሮናል። እኔ ግን ከምድር ከፍ ከፍ ባለው ጊዜ ሰውን ሁሉ ወደ ራሴ እስባለሁ። በቅንፍ ዮሐንስ ወንጌል ምዕራፍ 12 ከ32 እስከ 33 ሰው ሁሉ በክርስቶስ ሞት ውስጥ ተጠምቋል። በቅንፍ ሉቃስ 12 ቁጥር 50 ከእርሱ ጋር አብረ ስለ ሞት በትንሣኤው የክርስቶስ ጽድቅ ሁሉ ያንተም ጽድቅ ሆኗል። በቅንፍ ሮሜ ምዕራፍ 10 ቁጥር 16 መጽሐፍ ለኃጢአት እንደ ሞታችሁ ነገር ግን በክርስቶስ ኢየሱስ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ ይላል። በቅንፍ ሮሜ ምዕራፍ 6 ቁጥር 11 አሁን የሚያስፈልግህ ሕያው እንደሆንክ ማወቅና መቁጠር ብቻ ነው። የኢየሱስ መሞትና ከሞት መነሳት ብቻውን መልካም ዜና ሊሆን አይችልም። መልካም ዜና ብለህ በሞት ላይ ሥልጣን ያለውን ጌታ ሞትን አሸነፈ ማለት ሙሉ ወንጌል አይደለም። ወንጌላችንን ወንጌል ያደረገው ኢየሱስ በሠራው ሥራ ውስጥ የሰው ዘር በሙሉ መኖራቸው ነው። ክርስቶስ በመከራው ቀን አንተን ሆኗል። እርሱ ሲሞት በሕግ ሥርዓት በውጫዊ የኑሮ ሚዛን
በእግዚአብሔር ፊት እንዳትታወቅ በአዲስ ማንነት ከክርስቶስ ጋር ተነስተሃል። ከክርስቶስ ጋር የተነሳው አዲሱ ማንነት ሊሞትና ሊጠፋ አይችልም። በቅንፍ ሮሜ ምዕራፍ 6 ከቁጥር 8 እስከ 10። እግዚአብሔር ሰው ሕግን በመፈጸም ሳይሆን በዚህ እውነት እንደ ጸደቀ ይቆጥራል። ሐዋርያቱም ሰው ያለ ሕግ በእምነት እንዲጸድቅ እንቆጥራለን በማለት ይህንን አቆጣጠር እንደ ተቀላቀሉ ነግረውናል። በቅንፍ ሮሜ ምዕራፍ 3 ቁጥር 28። አንተስ